እንደ ቦታ ቦጫጨረች። ይሄ ከንፈሯ ሁሉ ተሰነጣጥቆ ሳሪ ማን ነው? ምንድን ነው ነገ ሁሉ ቦጫጭሮ ኢጃዘ ቤት የነበረው ነው የደፈራት። ኢጃዘ ቤት አብሮ የነበረው ሰው ነው የደፈራት። ኢጃዛ ቤት አከራይቷት የራሱ ኢጃዛ ቤት ነው። የራሱ ኢጃዛ ቤት አስቀምጧት ልጅቷን ደፈራት። ከደፈራት በኋላ ደግሞ አስፈራርቷት አንድ ነገር ብታወሪ ይሄንን የራቁትሽ ፎቶ እፖስትብሻለሁ ብሎ ይሄ ደግሞ የእርግዝና መከላከያ መድኃኒት ብሎ ልጅቷን አስውጣት። ልጅቷ እኔ ደንዝዣለሁ፣ ምንም ማውቀው ነገር የለም፣ ግን ስነሳ ራሴን ያወኩኝ። ከዛ እንደፈለግ ተጠቅሟት ምናምን መንገድ ላይ ወጣላት። ከዛ ዛሬ እየተወራ ነው እኮ ልጅቷ መቼ ነው እንደዚህ ሆነች? ዛሬ። እሺ ታዲያ ግድም ፖሊስ ጋር ነው ይህንን ነገር የሚመለከተው። በነገራችን ላይ ግን አሁን የት አለች? ልጅቷ ካሊብ እሷ ጋር ነው። ካሊብ ወላይታው ታውቂዋለሽ? እሱ ጋር ነች አሁን ያለችው ልጅቷ። ሄዶ ሊያጣራ ሄዷል ነገሩን ማለት ነው። ልጁ ደግሞ ለመውጣት ትኬት ቆርጦ ነው ያለው። አይወጣም። ፖሊስ ላይ ሪፖርት ከተደረገ ማንኛውም ሰው አይወጣም፣ አይቻልም። ምክንያቱም ፖሊስ ላይ ሪፖርት ከተደረገበት ልጁ በቃ ግንጁ ይቃት። እረዳሻለሁ ማርያምን፣ ማንኛውም ሴት የሚሰማትን ስሜት ነው። አይ ነው ግን እስኪ እንጠይቅና ፖዚ እንዴት ናችሁ? አለን አልሐምዱሊላህ። ምን ተፈጥሮ ነው? ምንድን ነው የማግዛችሁ? ምን ታግዥናለሽ ብለሽ ነው? እየሄድን ነው ወደ ፖሊስ ጣቢያ። ትንሽ ሄድ ብለህ እንደዚህ ስታል አሳያት ፊቷን። ሳሪ አሳያት፣ ፎዚ አሳያት ለሳሪ ፊቷን። ምን መኪና ውስጥ ነን፣ ጨለማ ነው። ወደ ፖሊስ ጣቢያ እየሄድን ነው። ፖሊስ ጣቢያ ነው እየሄዳችሁ ያላችሁት? አዎ ቆይ አንድ ነገር ላይ እንድረስና እናሳውቃቸዋለን። የት ፖሊስ ጣቢያ ነው እየሄዳችሁ ያላችሁት? እንደዚህ ዞረ ለመምጣት የተከታተለ ቆይ ትንሽ ጠብቁንና እናሳውቃቸዋለን። እሺ መጀመሪያ አንድ ነገር እንትን ማለት አለብን። እሺ እና አሉ ሌሎችም ወንድሞቿም አሉ፣ የራሶችም አሉ። ያው ኢትዮጵያዊ ኮንሻ ሁሉም ወንድሟ እህት አለ። ማለነት ራሷ ሲያከራያት የነበረው ሰው ነው የደፈራት ነው ነመት ሰው አልሽው ሳሪዬ የደስ ያለው ጉማሬ ነው እንጂ ልጁ እኮ ባልትዳር ካገባ ራሱ ሚስቱ አቡዳቢ ነች እና ቻርጃ ነው የሚኖሩት። አስበሽዋል? አሁን እቺ ልጅ ይሄን ጠፍታ ሊሆን ይችላል፣ አይታወቅም። ወይም ወረቀት ላይ ኖራት ይችላል። በቃ እሷ ስትነግር ግን በጣም ተራፍ ነው። ነገ በእኔ የሚባል ነገር አለ አይደለም? ኢማራት ውስጥ እንደዚህ መሆን መሳደብ እንኳን የማይችልበት ሀገር ላይ እየኖር ለምን ልጅ የለም እንደ ፎዚ ብቻዋን ነበረች እሷ? የሉም ኢጃዛ ቤት ሰው? አይ ሳሪ አይ ቲንክ መጀመሪያም ታርጌት ተደርጋ ይመስለኛል። ምክንያቱም ተከራዮቹ ምናምን ሁሉም ወጥተው ነበረ፣ በሌሉበት ነው ይሄ ነገር የተፈጠረው። በቃ የሚያግዛት ሰው ልታገኝ አልቻለችም። እርዱኝ ብትል ምን ብትል የሚያግዛት ሰው ልታገኝ አልቻለች። ማለት እሱ ቤት ከፍላ እየኖረች ከፍላ እየኖረች የቤት ኪራዩን ያለባትን ዕዳ እንዳለ ተቀብሎ ግን እኔ ስራ ላይ ነበርኩ። ወጣለው ብላ ነበረ። ማታ ላይ ደግሞ ሳምሶን ኪዝ ነገር በጣም ከባድ ነገር ነው። ታዲያ እንዴት እንደዚህ ሊያደርግ ቻለ? ሳሪ እንዴት ሆናልሽኝ? ወላሂ የልጅቷን ሁኔታ ብታይ በጣም ነው የሚከብደው። ኮዚ እንትኑን ልብሷን ወሰዳችሁ? አዎ ይዘናል፣ ልብሷን ይዘናል። አሻራ ምናምን አሁን ሂቦና እየነገረች የት ፖሊስ ጣቢያ ነው ያላችሁ? ቆይ ገና እየሄድን ነው ሳሪ። የት ሻርጃ? አዎ ሻርጃ ነው። እሺ እንትን እሺ በቃ አሳውቂን አለ። እሺ አሳውቃቸዋለሁ። እሺ ወይ ጣጣ እንዴት አይነት ተአምር ነው በመብራን። እሺ አሪዬ ጌታን ፎቶን ባሳይሽ ማለት ነው አታምኚም። ፊቷን አብጦ ከሰውነቷ እኮ ውጪ ነች። በቃ ልጅቷ ደብድቧት ነው እንዴ? ጆሮዋ ሁሉ ተሰንጥቋል ሳሪ፣ ጆሮዋ ሁሉ ተሰንጥቋል። ይሄ ከንፈሯ ሁሉ ነው ስንጥቅጥቅ ያለው ብታይ። አሳያት ፎቶውን ካለሽ ሞች ጌታን ፎቶ በጣም ታሳዝነው ልጅቷ። ወይ ዋትሳፕ ላይ ልክልሻለሁ።
ያከራያት ሰው እኮ ነው ጋይስ፣ ያከራያት ሰው። እንደው ምን አይነት ጊዜ ላይ ነው እንደ የደረስነው? በመብራን ነው የተከራይ በቃ ወንድ ጋር ምናምን እንደዚህ ስትከራዩ ጥንቃቄ ማድረግ ያለባችሁ እንደዚህ ነው። ምክንያቱም የሚገርምሽ ነገር መጀመሪያ ላይ ፎዚን ደብቃት ነበረ። ከዛ ምን ሆነሽ ነው ምናምን ነገር ስትላት ደብቃት ነበረ። ከዛ በኋላ ነው ልብሷን አውላልቃ ልብሷ የሚጣል ልብስ ነው ብላ ይሄ ደም የለካውን የደሙን እንዳለ ልብሷን ልትጥለው ስትል ምንድን ነው ስትላት ይሄ ቆሻሻ ነው ልጥለው ነው ያለች። ወይ ፎዚ ጋር ነው ያለችው። ታዲያ ፎዚ አግኝታት እኮ ነው። ፎዚ አግኝታት እራሷ እሷ ጋር እኮ ወስዳት እኮ ነው። መንገድ ላይ ፎዚ አግኝታን ነው አውጥቶ ጥሏት እኮ ነው። አውጥቶ ጥሏት እኮ ነው ፎዚ አግኝታት። ከዛ ልትጥለው ስትል ልብሷ ተጠራጠርኩኝ ጁ አለችኝ። ተጠራጠርኩኝ ምንድን ነው ስትል በቃ ክፈችው ስትክፈት ስታረገው እንዳለ ልብሷ የደም በደም አስረጂ ፎዚ ማለት ነው። ፎዚ ልጅቷ ወርቅ አገኘቻት ዛሬ መንገድ ላይ። እሱ አውጥቶ ጥሏት። ከዛ ፎዚ ነይ ብላ አስጠጋቻት። ፎዚ አስጠጋቻት። የት ታርጋት? ስታለቅስባት አስጠጋቻት። ከዛ ስታስጠጋት ደግሞ ልብሷ ደም በደም ነው። ደም በደም ነው። ልጅቷ ደብቃለች። መደፈሯን ሁሉ ደብቃለች። ምን ሆነች ነው ምናምን ስትል ሁሉ አልተናገረችም። ምክንያቱም አስፈራርቷት፣ እሱ በፎቶ አስፈራርቷት። አንድ ነገር ብትናገሪ ይሄን ነገር ይሄ ሚዲያ ላይ ነው ማወጣልሽ፣ ይሄን ፎቶሽን የራቁትሽን ፎቶ ብሎ አስፈራርቷታል። እኔ እንዱ ምን